ሰላም ዩቲዩብ እንዴት ናችሁ? What's good YouTube? አቃተኝ ሁሉ ሰፈር 6 ሰዓት ተኩል የቀለጠው መንደር 11, 12, 13, 3 hours. Yep, that's me. What's good YouTube? ሰላም ዩቲዩብ እንዴት ናችሁ? ዛሬ አማኒ ተመልሻለሁ። ዛሬ እንግዲህ በኢትዮጵያ በዲሊቨሪ ስራ ምን ያህል ብር ሜክ ይደረጋል የሚለውን አሳያችኋለሁ። ወንድማችን ዮዬ ደግሞ ዮዬ ተብሎ ነው የሚታወቀው በዩቲዩብ ስሙ። ከሮማኒያ ቡካሪስት መሃል ከተማ ውስጥ ምን ያክል ሜክ ይደረጋል የሚለውን እሱ ከዛ ያሳያችኋል። እኔ ከኢትዮጵያ ዛሬ ያሳያችኋለሁ። አብረን እንውላለን። አሁን 4 ሰዓት ላይ ነው ኦርደር እየጠበቅን ነው። ኦልሞስት አሁን 5 ሰዓት ነው። እኔ 4 ሰዓት ነው ቁጭ ያልኩት። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ዩቲዩብ እንዴት ናችሁ? ዮያኔ ከዚሁ ከሮማኒያ ቡካሬስት። በዚህ ቪዲዮ አማኒ ከኢትዮጵያ እኔ ደግሞ ከዚሁ ከሮማኒያ ቡካሬስት በዴሊቨሪ ስራ በቀን ምን ያህል ሜክ ማድረግ እንደሚቻል ልናሳያችሁ መተናል። አብራችሁን ቆዩ። What's good YouTube? No good, bad, right? Bad. Already 10, 11, 12, 13, 3 hours. ተመልሰናል። ገዳው በስመ አብ ወመንፈስ ቅዱስ በስመ አብ ወመንፈስ ቅዱስ በስመ አብ ወመንፈስ ቅዱስ ወላሂ አሜን። ሰላም አውለን ቸር አባቴ እዚህ ጋር በጠዋት ነበር የተነሳ ነው። በጠዋት ነው የወጣ ነው። ነገር ግን ሙሉ ቀን የሰራሁትን ላሳያችሁ አልቻልኩም። በዛሬው ኦርደር 2 ኦርደር ዴሊቨር አድርጌ እንዴት ምን ያህል ሜክ እንዳረኩኝ እኔ አማኒ ደግሞ ምን ያህል ሜክ እንዳረገ መጨረሻ ላይ አስቀምጥላችኋለሁ። የሱም ቪዲዮዎች አሉ። አብራችሁን ቆዩ። ወይ ፖሊስ አሁን ላይ ክረምቱ እየወጣ ነውና ኦርደርም እየቀዘቀዘ ነው የሚመጣው። በጋው በሚመጣ ሰዓት ኦርደር ይቀዘቅዛል። እንደ ክረምቱ አይሆንም። ከዚህ በፊት የነበረው ታይም ስኖ ታይም ነበርና በዛ ሰዓት በጣም ኦርደር ምንም ሳይቋረጥ የሚገባበት ብሩ ከፍ ያለበት ታይም ነበረ። አሁን በጋ ስለሆነ ያው እንግዲህ ኦርደር ይቀዘቅዛል። ያው እንግዲህ እዚህ ጋር ቡካሬስት ሞል ይባላል። ይሄ ሞል ለምንኖርበት ቤት አቅራቢያችን ስለሆነ ቶሎ ወደዛ ነው ጠጋ ምን ኦርደር እንዲገባልን እንዳሰብኩት መጥቼ ገብቶልኝ ነበረ። ደብል ነበር ይገባልኝ። 2 ኦርደር፣ አንድ ከዚሁ ከቡካሬስት ሞል ውስጥ የሚነሳ አንድ ደግሞ ውጪ ዘስት ፒዛ የሚባል አለ። ከዛ ነበር ማነሳው። ይሄኛውን አንስቼ እየወጣሁኝ ነው። ዊ ሜድ ዲዚት ከየት ይላል? ሉክ ጋይስ ኬኬኤፍሲ አትላስ ይላል። የሚያልቀው ደግሞ ማለት ነው ካማን ራይዶች ምንድነው ሎኬሽን እንኳን ሳላይ ኦኬ አይቀርም ነው የሚያልቀው። ወደ መስቀል ፍላወር ምናምን አካባቢ ነው። ሶ አሁን ራይዶች የሚሉንን እንሰማለን። ምክንያቱም ካርድ ፔመንት ነው የሚለው። አዎ ሰራዋለሁ። ሊንኩንና ደረሰኙን ትልክልኛለህ ግሩፕ ላይ። እሺ በቃ ከ25 ደቂቃ በኋላ እመጣለሁ። እሺ ምግብ ቤት ሄደን ማለት ነው ምግቡን ከተቀበልን በኋላ ስዋይፕ ቱ ስታርት እንለዋለን። ስለዚህ እስከዛው ድረስ ተከታተሉ ጋይስ። ከአትላስ መስቀል ፍሎር ቢያንስ ስንት ኪሎ ሜትር እንደሆነ አላውቅም። ስለዚህ የቆጠረው 150 ብር ነው ማለት ነው። ቁርሳችንን እንይዛለን። ስልካችንን ደግሞ እዚች ጋር ነው ልቅ ምናደርጋት ነው። አሁን ቀጥታ ወደ ምግብ ቤት። ምንድነው የሳይክል መንገድ የማይሰራልን እዚህ ጋር ቦሌ ላይ ምንድነው? በማታ እኮ እንዴት እንደሚያምር የሳይክል መንገድ ስሩልን። ካማን ፋክ ምግብ አዝዤ ነበር። ስዋይፕ ቱ ስታርት እንላለን። 60 ሴኮንድ ይቆጥርና በቃ ሌላ ኦርደር አሁን መደረም እንችላለን። ኮካ ከዚህ ስለሌለ ከሱቅ እንገዛለን። ሱቅ አለ እዚህ ጋር ጋሽ
የቀለጠው መንደር በቃ አሁን በጋው መጣ። ገና ነው ኦርደራችን የደረሰው። ተቀብለን እየወጣን ነው። ቀደም ያልኳችሁ ደብል ኦርደር ነው ያስኩት። Salud. This for you. And the code is 6496. 6496? Yeah, exactly. 6496. Merci for most part. Thank you. አንደኛውን ኦርደር ገደልን ማለት ነው። ዴሊቨርድ እንሏለን። ከዛ ሁለተኛውንም ላሳያችሁ እዚሁ ቅርብ መሆኑ። ይሄን ሁለቱን ኦርደር በ20 ብር ነው የመጣው። ሳይክላችን እዚህ ጋር እናደርጋለን። ቤቱ ጋር እንደሚቀርበን እናያለን። ቦሎ ሰፈር አድርገን ቀጥታ ወደ ከስተመር እና ጋይስ ከስተመሩ ራሱ ዋትስአፕ ላይ ሎኬሽን ልኮልኛል። የሚታያችሁ ከሆነ አላውቅም። ይኸው ፕሊዝ ሴንድ ቱ ሆቴል ፍሮንት ኦፊስ ይላል። ሉክ ጋይስ ከጻፉ ሩሙን ነግረህ ስጣቸው ብሎኛል ጋይስ። አሁን በድጋሚ እየሄድን ነው። አማኒ ነኝ። ላይክ፣ ሼር፣ ሰብስክራይብ ደግሞ እንዳረሱ። ዳገት አይደለም ትሁን እስቲ ግን አቃተኝ ሁሉ ሰፈር መውጣት። ቀይ ወጂ ትንሽ ገፋ አድርግና ከዛ ትንሽ እንሄዳለን። የመጀመሪያ ኦርደራችን ነው ጋይስ። ሌላ ኦርደር መጣ። ከየት ነው መሰለኝ ደከርኩ። ያ መስቀል ፍላወር ሆቴል ይላል። እውነት ለመናገር ኦልሞስት 1 ወር 2 ወር ምናምን ይሆነኛል። ከዚህ በኋላ በአዳዲስ ስራ ስለምመጣ ነገሩ ዩቲዩብ ላይ ጠብቁ። ሰብስክራይብ እያደረጋችሁ አሳያችኋል። ጥያቄ ካላችሁ ባይዘው ኮሜንት ሴክሽን ላይ አስቀምጡልኝ፣ መልስላችኋለሁ። ኦር ደግሞ ቪዲዮ ሰራላችኋለሁ። እዚህ ጋር ቆልፈን እንገባለን። ቁልፍ የሚጠቅመው ባይዘው ለዚህ ነው። ዋትስአፕ ላይ ልኮልኛል ነገር ሎኬሽኑንም ልኮልኛል። ሩም ነምበር 211 ፕሊዝ ሴንድ ቱ ሆቴል ፍሮንት ኦፊስ ይላል። ለሪሴፕሽኖቹ እንሰጣቸዋለን። በቃ ጽፎልኛል፣ ጨርሶልኛል። ሰላም 211 ሪሴፕሽን ስጠኝ። ሶ ምግብ ሰጥተናል። ኮምፕሊት እንለዋለን። ወደሉ ስዋይፕ ቱ ፊኒሽድ እንለዋለን። ሉክ ስዋይፕ ቱ ፊኒሽድ እንለዋለን። ጀምሮ የጨረስኩት ማለት ነው 6 ሰዓት ተኩል 5 ሰዓት ከምናምን ተነስቼ 6 ተኩል ነው የጨረስኩት ወደሉ። ስለዚህ በዚህ አይነት ስንት ወደል እንደምሰራ ፈጣሪ ይወቀው። አሁን በቃ በጋ ስለሆነ ያው ብሩ አነስ እያለ ነው የሚሄደው። ያው እንግዲህ እዚህ ጋር አንደኛውን ኦርደር ገለናል። ወደ ሁለተኛው ኦርደር እየሄድን ነው። ደብል ነው ያስኩት በ20 ብር ነው ሁለቱን አንድ ላይ ያስኩት። 20 ብር ማለት በኢትዮጵያ አሁን ባለው ከረንሲ በብላክ ነው ያው የምንሰራው 800 ብር ማለት ነው። which means ሁለቱን ኦርደር በ800 ብር ነው ያነሳሁት በኢትዮጵያ። በእኛ በሮን ሲሆን ደግሞ 20 ላይ ነው 20 ብር ማለት ነው በእኛ በዚህ ሀገር ብር 20 ላይ ማለት ነው። ሌላው ምንድነው በቀን ምን ያህል ሜክ ይደረጋል ነው። በሮማኒያ በዴሊቨሪ ስራ በቀን በጋ በሚሆን ሰዓት ከ150 እስከ 300 የዚህ ሀገር ብር መስራት ይቻላል። which means ከ6000 የኢትዮጵያ ብር እስከ 12000 የኢትዮጵያ ብር በጋ ላይ ሜክ ማድረግ ይቻላል በቀን በአንድ ቀን ማለት ነው። ያው ክረምት በሚሆን ሰዓትም ደግሞ ላይክ በረዶ ስኖ ስለሚኖር አየሩን በጣም ከባድ ስለሚሆን ያንን ቅዝቃዜ ተቋቁሞ መስራት ከተቻለ ከ300 እስከ 600 የዚህ ሀገር ብር መስራት ይቻላል። which means ከ12000 የኢትዮጵያ ብር እስከ 24000 የኢትዮጵያ ብር የበጋውን እጥፍ ማለት ነው። ክረምት በሚሆን ሰዓት የዚህን ያህል ሜክ ማድረግ ይቻላል። ሶ ሁለቱንም ደብል ያስኳቸውን ኦርደሮች አድርሼ ጨርሻለሁ። አሁን ወደ ሶስተኛው ኦርደር እንሄዳለን። አብራችሁን ቆዩ። ጾም ስለሆነ ነው እንጂ ማለት ነው። ጾም ባይሆን ኖሮ የሙስሊሙ ጾም ባይሆን ኖሮ ጋይስ ኦርደሩ ልነግራችሁ አልችልም። ዝም ብሎ ነው የሚጠራው ጋይስ። ዴሊቨሪ ማለት እኮ በአንድ በኩል ስቃይ ወልድ ይሁት የሳይክል መንገዱ በዛ ጋር ሄደ፣ ግን ወደ ሌላ መንገድ ነው የሚያስሄደው። እኔ ደረጃውን ይዤ ወጥቶኝ
ከባድ ነው። ይዘን እንውጣለን። ካማን እንደዚህ አይነት ስቃዮችም እንዳለ እያወቃችሁ ግቡ። እሺ ዴሊቨሪ የሚገቡ ሰዎች ጋይስ። እንግዲህ በስተመጨረሻ 5 ሰዓት ማለት 11 ሰዓት ወሉት 11 ሰዓት ላይ ሁለተኛው ኦርደር ነው ያስኩት። ማርያምን የት ነው የሚያልቀው መሰላችሁ? ወደ ቡልቡላ አካባቢ መሰለኝ። አንተ የት ነው መኪና ራሱ የማይገባበት ቦታ ነው። እሺ በመከራ ከስንት ፍለጋ በኋላ የተገኘው ኦርደር ጋይስ ካንስል ሆነ። ኢሞሬ ሞከርኩት እምቢ አለኝ። ዋትስአፕ ላይ ሞከርኩት እምቢ አለኝ። ምግቡ ላይ ጭማሪ ስላለው ለከስተመሩ ነግረው ነበረ። ስልኩን ቢስራልኝ በቃ ከዚህ ካንስል እናደርጋለን አሉኝ። እሺ አልኳቸው። በቃ ሌላ ኦርደር እንጠብቃለን እንዴት መጣብቅ አንቆርጥም ተስፋ። በመጨረሻም ጋይስ ማታ 1 ሰዓት ላይ ከዲቦናሪስ መስቀል ፍሎር ይላል ከአትላስ ስላለ ችግር የለም። የሚያልቀው የት ነው? እዛው እስቲ ስዋይፕ ስናደርገውም ያው እዛው ነው የሚያሳየው። እስቲ እዛው ነው የሚያልቀው። ቱሊፕ ኦሎምፒያ የመጀመሪያ ኦርደር ያደረስኩበት ሆቴል። ቀኑን ሙሉ ማለት ይቻላል የጠበቅኩት ጋይስ። ቀኑን ሙሉ ጠብቄ ነው ይሄንን ያስኩት። ከመስቀል ፍሎር አስቡ፣ ኢማጂን እዛው ነው የሚያልቀው። መነሻ 150 ብር ስለሆነ ከ150 ብር በላይ የሚቆጥር አይመስለኝም። 150 መሸኩ። በስማ እዚሁ ቁጭ እንዳለን እዚሁ መናፈሻ ቁጭ እንዳለን መሸ። በስማ ምን ያህል ከባድ እንደሆነ ግን አያችሁ። በጾም ጊዜ ዴሊቨሪ ስራ ዲቦናሪስ የቱ ጋር ነው ጋይስ? አይ ቲንክ ይሄ ነው ዲቦናሪስ። አገኘሁሽ። እዚህ ጋር እናደርግና እንደተለመደው ወደ ምግብ ቤታችን ደርሷል። ደርሷል ምግባችን ወሰድ ስዋይፕ ስታርት እንላለን። 60 ሴኮንድ ይቀጥርና የከስተመርን ሎኬሽን ያመጣልናል ማለት ነው። ፋንቶ ኦሬንጅ ረስቼ ነበረ ጋይስ፣ ተበልቼ ነበረ ረስቼ። ይበላኛል ከስተመር። ተጠናቀ። ቦርሳችን ዘጋና ወደ ከስተመር በዚህ በአትላስ አድርገን ነው የምንሄደው ጋይስ። ይሄ ወደ ኡራኤል የሚያስሄደው መንገድ ነው፣ የተከለከለው መንገድ። ያንስብሻል መባል ቆንጆ። ሰላም ነው አለን። ነግሩኝ። Okay, I'm going to give you now. Send me a 211 ተከፍሏል። በቃ ዋይፕ ቱ ፊኒሽ ብንለውና ሬት እናደርጋለን። አይ ቲንክ የቅድሙ ከስተመር መሰለኝ እዚህ ነው ቅድም ያመጣሁለት ኦርደሩ። ፍሬ አይደለም ዴሊቨሪ ፍሬ አይደለም። በቃ ስለዚህ በዚህ ወደ ቤት መንገባ ምን ይመስላችኋል? ምክንያቱም ዛሬ ጋይስ ስንት ኦርደር? 4 ኦርደር መስራት ይችል ነበር። 4 ኦርደር ማለት ደግሞ አሪፍ መላ ይሆን ነበር። በቃ ያው አልተሳካም። 2 ኦርደር ብቻ ነው የሰሩት ዛሬ ቀኑ ሙሉ ማለት ነው። ምክንያቱም ምን እንደሆነ ልንገራችሁ። ምክንያቱም ጾም ስለሆነ ከባድ ነው። በቃ የሚያዝሰውም የለም። ጾም ሲፈታ አሪፍ ይሆናል ብዬ አስባለሁ ጋይስ። አሁን ከምሽቱ 2 ሰዓት ነው። ቀኑ ሙሉ ቁጭ ብዬ የሰራሁትን አይታችኋል። 300 ብር ነው የሰራሁት እና የዴሊቨሪ ስራ እንደዚህ ከባድ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ያለው ነገር እንደዚህ ነው። ኢትዮጵያ ሮማኒያም ያለውን ነገር አይታችሁታል። ቡካሬስት ውስጥ እንደዚህ ነው። አዳዲስ ቪዲዮዎችና አሪፍ ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ።